What's up everybody? ዛሬ በአዲስ ቪዲዮ ተመልሰን መጥተናል። ኤክሰርሳይዝ 3.5 ከእነ መልሱ ጌት ስታርትድ። ጥያቄውን እንደምታዩት እዚህ ጋር ኤክሰርሳይዝ 3.5 ካልኩሌት ዘ ሚን አባውት the mode of the following data ይለናል ማለት ነው። ሞድ ማለት ምንድነው ብለናል? ሞድ ከዚህ በፊትም እንደምናውቀው የተደጋገሙ ቁጥሮች ናቸው አይደል? የተደጋገሙ ቁጥሮችን ሞድ እንላቸዋለን። እዚህ ጋር ላይ እንደምታዩት ቢ ላይም እንደምታዩት ሁለት ጥያቄዎች አሉ ማለት ነው። እና ቢ ላይ አንዳንድ እነሱ እናያለን ማለት ነው። ሞድ ማለት ምንድነው? የተደጋገሙ ጥያቄዎች ናቸው። ስለዚህ ሞዳችን የኤ ሞድ ላይ ማለት ከያዛቸው ዳታዎች የተደጋገመው ማለት ነው። ሁለቴ ሊሆን ይችላል፣ ሶስቴ ሊሆን ይችላል፣ ከዛም በላይ ሊሆን ይችላል። የተደጋገመው ቁጥር ማን ነው ሞድ ዋናው ጥያቄ። እዚህ ጋር እንደምታዩት ምርጫችን 11 ተደግሟል። ስንት ጊዜ? ሁለት ጊዜ። 11 ሁለቴ ስለተደገመ ሞድ 11 ነው ብለን እንይዛለን ማለት ነው። ሞዳችን እንግዲህ 11 ነው። ሞዳችንን ካወጣን በኋላ ምንድነው የምናደርገው? ካሉት ዳታዎች ላይ ከተሰጡን ዳታዎች ላይ ሞዳችንን እንቀንሳለን ማለት ነው። ሬዲ። ዛሬ እንግዲህ ፈጠን እንልባቸዋለሁ ማለት ነው። አብረን እንስራ፣ እንቀጥል። ከዛ በፊት ግን የተሰጡን ዳታዎች ኦርደር እናስይዛለን። ኦርደር ዝምስት ብታስይዙም ባታስይዙም ችግር የለውም፣ ነገር ግን ብታስይዙ ይመረጣል። እኔ አስይዤ ኦርደር አስይዘን እንጀምራለን ማለት ነው። እንግዲህ እንደምታዩት ኦርደር አስይዤ ጨርሻለሁ ማለት ነው። ኦርደር አስይዘን ጨርሰናል። አንደኛ፣ ሁለተኛ ሞዳችንን አግኝተናል። ስለዚህ እነዚህ የኤክስ ቫልዩዎች ናቸው። ኤክስ ቫልዩ ብለን እንውሰዳቸው ዳታዎቹ ማለት ነው። ከእያንዳንዱ ኤክስ ቫልዩ ላይ ሞድ መቀነስ ማለት ነው። አብረን እንቀንስ ማለት ነው። ይሄ ማለት ኤክስ ቫልዩዎችን እነዚህ ናቸው። ሞድ ደግሞ ያገኘነው ሞድ ነው። ሞዳችን 11 ነው ብለናል። ከነዚህ ቫልዩዎች ላይ እንቀናንሳለን ማለት ነው። 6x value minus 11 is mod plus 11 minus 11 ኦርደር አስይዘን ማለት ነው። እንደምታዩት ኦርደር አስይዘናል። ስለዚህ ኤክስ ቫልዩዎቻችንን መቀነስ ጀምረናል ማለት ነው። እናቀናነስ ማለት ነው። 6 ሲቀነስ 11 ስንት ነው የሚመጣው? ከ6 ላይ 11 ስንቀነስ 5 ነው የሚመጣው። እሱም ኔጌቲቭ 5 አብሶሉት ቫልዩ ውስጥ ስለሆነ ፕላስ 5 ይሆናል ማለት ነው። ፕላስ 5 11 ሲቀነስ 11 ስንት ነው? 0 ሲደመር አሁን 11 ሲቀነስ 11 0። 12 ሲቀነስ 1 1 ሲደመር 1 12። 15 ሲቀነስ 11 ስንት ነው? 4 ሲደመር 19 ሲቀነስ 11 7 ሲደመር 7። 20 ሲቀነስ 11 9 አይደል? 9 5 ሲደመር 1 6 6 ሲደመር 4 10 10 ሲደመር 7 17 17 ላይ ደግሞ 9 ስንደምር ስንት ይመጣል? እንግዲህ ፕላስ 9 አለች። ፕላስ 9 ደግሞ ስናደርግበት ስንት ይመጣል? ቫልዩአችን 27 ይመጣል ማለት ነው። 27 ቫልዩአችን መጣ፣ የዚህ ቫልዩ ማለት ነው። ከኤክስ ቫልዩ ላይ ሞድ ስንቀንስ ስንት ይመጣል? 27 ይመጣል ማለት ነው። አናዘር እንደዚህ የመጨረሻው ስቴፕ ደግሞ ምን የምናደርግበት ነው? ያገኘነውን ቫልዩ ለኤ እናካፍለን የምንጨርስበት ነው። ይሄ ማለት ኤክስ አይ ማይነስ ሞድ ከእያንዳንዱ ኤክስ ቫልዩ ላይ ሞድ ቀንሰን ያገኘነው ቫልዩ ስንት ነው? 27 ነው ማለት ነው። እዚህ ጋር
27 ከእያንዳንዱ ሞድ ላይ ቀንሰን ያገኘነው ነው። እዚህ ጋር ደግሞ ነምበር ኦፍ ኤን ማለት ደግሞ ፋኒሽ ማለት ነው። እዚህ ጋር የተሰጡት ማለት ነው ኦርደር ያስያዝናቸው እነዚህ 1 2 3 4 5 6 7 7 ነው ማለት ነው። 27ን ለ7 ታካፍሉታላችሁ ማለት ነው። 27 ለ7 ሲካፈል ስንት ይመጣል? 3 ፖይንት ሰምቲንግ አካባቢ ይመጣል ማለት ነው። የኤ ይህን ይመስላል ማለት ነው። ወደ ቢ እንሄዳለን ማለት ነው። ቢ ላይ እንደምታዩት እንግዲህ ዳታዎቹ ምንም ኦርደር ማስያዝ አይጠበቅብንም። ኦርደር ይዘው ነው በስትክክል የተቀመጡት 4 7 8 10 11 10 10 11 12 13 ሞዳችን 10 ነው። ይህ ማለት ሁለተኛ የተደገመው ማለት ነው ሞድ። ስለዚህ ሞዳችን ስንት ነው? 10 ሞድ አንፈልግም ማለት ነው። ቀጥታ ኦርደር ማናስይዝም። ቀጥታ ገብተን ምንድነው የምናደርገው? ከነዚህ ኤክስ ቫልዩዎች ላይ ሞድ ነው የምንቀንሰው ማለት ነው። እንግዲህ ዛሬ ፈጠን እያልኩባችሁ ነው። ምንም ማድረግ አይቻልም። እንግዲህ ቻሉት። በዚሁ አጋጣሚ ፈጠን እያልን እንሰራለን ማለት ነው። እንግዲህ እንደምታዩት እዚህ ጋር ኦርደር ስለያዙ እታችን መጣና መስራት እንጀምራለን ማለት ነው። ይህ ጥያቄ ስኬት ቪዲዮ ማቀናነስ እንጀምራለን ማለት ነው። 4 ሲቀነስ ሞዳችን 10 ነው። 4 ሲቀነስ 10 ሲደመር 7 ሲቀነስ 10 ሲደመር 8 ሲቀነስ 10 ሲደመር 4 ሲቀነስ 10 -6 ደግሞ ከአብሶሉት ቫልዩ ሲወጣ 6 ሲደመር 7 ሲቀነስ 10 3 ኔጌቲቭ ከአብሶሉት ቫልዩ ሲወጣ 3 ፕላስ ይሆናል። 8 ሲቀነስ 10 -2 አረ ፖዚቲቭ ይሆናል ከአብሶሉት ቫልዩ ሲወጣ 2 እያሉ ሌሎችም ይሄዳሉ ማለት ነው። እነዚህን ቁጥሮች ደግሞ ሲደምሯቸው ስንት ይመጣሉ? 6 ሲደመር 3 9 ለ10 11 12 13 15 አይደል 15 ላይ 3 18 ላይ 7 25 የዚህኛውን ቫልዩ ደግሞ 25 እናገኛለን ማለት ነው። 25 አግኝተናል። ወደ መጨረሻው ስቴፕ ደግሞ ስንሄድ ኤክስ አይ ከእያንዳንዱ ኤክስ ቫልዩ ላይ ሞድ ስንቀንስ ያገኘነው ቫልዩ ስንት ነው? 25 ነው ማለት ነው። 25 ኦቨር ኤን ደግሞ ነምበር ኦፍ ዳታችን ስንት ነው? 10 ነበር። በዚች ጋር ማየት ይቻላል። 4 7 8 9 10 10 12 13 17 እነዚህ ስንት ፍሬ ናቸው? 10 ናቸው። ለእነዚህ ለ10 እናካፍላለን ማለት ነው። የተሰጠን ቁጥር ይህን 25 ሲካፈል ለ10 25ን ለ10 በምናካፍልበት ጊዜ ውጤታችን ስንት ይሆናል ማለት ነው? 2.5 ሳንቲም ይሆናል ማለት ነው። የዛሬው ኤክሰርሳይሳችን ይህን ይመስል ነበር ማለት ነው። ኤክሰርሳይዝ 3.5ን በዚህ መልኩ ጨርሰናል። ኤክሰርሳይዝ 3.6ን ይዘን እንመጣለን። ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳትረሱ። ላይክ ሼር በማድረግ ቪዲዮን እንጀምረው እላለሁ። እስከዛው ቸር ቆዩልኝ።